ቀብራቸው ላይ ማን እንደሚገኝ ለማወቅ በውሸት ሞታቸውን ያወጁት ህንዳዊ ለ50 ዓመታት አይነ ስውር በመምሰል ልዩ የአካል ጉዳተኞች ክፍያን ሲቀበል የኖረው ጣሊያናዊ ቻይና በ42 የኤአይ ዶክተሮች የሚመራ የአርቲፊሻል ኢንተለጀንስ ሆስፒታል ገነባች። ጤና ይስጥልኝ። ይህ የአይኒውስ አማርኛ ዕለታዊና ድንቃድንቅ ልዩ ዘገባ ነው። ከኛ ጋር ይሁኑ። ህንዳዊው ግለሰብ በቀብራቸው ላይ ማን እንደሚገኝ ለማወቅ በውሸት መሞታቸውን አሳወጁ። የ74 ዓመቱ ህንዳዊ አዛውንት ከሰሞኑ ማን ከልብ እንደሚያዝንላቸውና ቀብራቸው ላይ እንደሚገኝ ለማወቅ ያደረጉት ተግባር በርካቶችን እያነጋገረ ይገኛል። በህንዷ ባይሃር ክልል ውስጥ በምትገኘው የኮንቺ መንደር ነዋሪዎች የቀድሞ የህንድ አየር ኃይል አባል የነበሩት የ74 ዓመቱ ሞሃን ላል ህልፈት ዜናን ሰምተው በጣም ይደናገጣሉ። ምን ሆኖ እንደሞተ የማያውቁ የመንደሩ ነዋሪዎችም በአዛውንቱ ህልፈት ሀዘናቸውን ለመግለጽ ወደ መኖሪያው በመትመም በሁሉም ባህላዊ ስርዓቶችን በመከወን ላይ ነበሩ። ነዋሪዎቹ የሀዘን ስነ ስርዓቱን በመከወን ላይ እያሉም ሞተዋል የተባሉት የ74 ዓመቱ ሞሃን ድንገት ከሳጥናቸው ውስጥ መነሳታቸውን በርካቶችን ያስገረመና ያስደነቀ ክስተት ሆኖ ነበር። የ74 ዓመቱ ሞሃን ምን ያክል ሰዎች እንደሚያዝኑላቸው ለመፈተን የውሸት እንደሞቱ ማስመሰላቸውንም ለነዋሪዎች ቆይተው ያስረዳሉ። በጉዳዩ ዙሪያ የተጠየቁት አዛውንቱ ከሞት በኋላ ሰዎች ምን ያህል አክብሮትና ፍቅር እንደሚሰጡኝ ለማወቅ ፈለግኩ፣ ለዚህም ነው የሞት ያስመሰልኩት ብለዋል። ሞቱ የእውነት እንዲመስልም የተወሰኑ ዘመዶቻቸው የሐሰት የሞት ዜናውን በማሰራጨት እንዲያግዟቸው ማድረጋቸውንም ተናግረዋል። ይህንን ተከትሎም በሺዎች የሚቆጠሩ የመንደሩ ነዋሪዎች ሀዘናቸውን ለመግለጽ ወደ ስፍራው ማቅናታቸውን የተመለከቱት አዛውንቱ በዚህም የመንደሩ ሰው ምን ያክል እንደሚወዳቸው ማረጋገጣቸውንም ገልጸዋል። በሁኔታው የተናደዱ የመንደሩ ነዋሪዎችን ይቅርታ እንዲያደርጉላቸውም ትልቅ ድግስ አዘጋጅተው ሁሉንም መጋበዛቸውም ነው የተነገረው። ጣሊያናዊው ግለሰብ ለ50 ዓመታት አይነ ስውር በመምሰል ልዩ የአካል ጉዳተኞች ክፍያን ሲቀበል ነበር ተባለ። የ70 ዓመቱ ጣሊያናዊ አዛውንት ለ50 ዓመታት አይነ ስውር በመምሰል በውሸት ልዩ የአካል ጉዳተኞች ክፍያን ሲቀበል እንደነበረ ተገልጿል። አዛውንቱ ከ50 ዓመት በላይ በውሸት አይነ ስውር በመምሰል ከ1 ሚሊዮን ዩሮ በላይ ወይም ከ1.6 ሚሊዮን የአሜሪካ ዶላር በላይ መቀበሉ ተነግሯል። የጣሊያኗ ቪንቼንሳ ነዋሪ የሆነውና ስሙ ያልተጠቀሰው ግለሰብ በ53 ዓመታት ውስጥ ከ1 ሚሊዮን ዩሮ በላይ ጥቅሞችን ያለ አግባብ መቀበሉን ተከትሎ የጣሊያን የድጎማና የአካል ጉዳተኞች ክፍያ ማረጋገጫ ዘዴዎች ላይ ጥያቄን አስነስቷል። ግለሰቡ ከ5 አስርት ዓመታት በፊት በስራ ላይ እንዳለ ባጋጠመው አደጋ ለአይነ ስውርነት መዳረጉን አረጋግጦ ነበር ልዩ የገንዘብ ድጋፉን ሲቀበል የነበረው። የጣሊያኑ ቪንቼንሳ ፋይናንስ ፖሊስ ማጣሪያ ሲያደርጉ አንድ ነገር ትኩረታቸውን ስለሳበው እሱን ተከታትለው ቪዲዮ ለመቅረጽ ወሰኑ። በዚህም የጓሮ አትክልቶችን፣ አደገኛ ቁሳቁሶችን በመጠቀም ሲንከባከብ እንዲሁም ከገበያ ቁሳቁሶችንና የሚያስፈልጉትን ነገሮች በጥንቃቄ ተመልክቶ ሲገዛ ይደርሱበታል። ፖሊሶች ግለሰቡ አይነ ስውር እንዳልሆነ ለማረጋገጥ ለ2 ወራት ባደረጉት ክትትልም ያለ ማንም አጋዥ በራሱ ከተማ ውስጥ ሲንቀሳቀስ በራሱ የፈለገውን ነገር መርጦ ሲሸምት እንዲሁም ቻይና በ42 የኤአይ ዶክተሮች የሚመራ የአርቲፊሻል ኢንተለጀንስ ሆስፒታል ገነባች። በሲንጓ ዩኒቨርሲቲ የኤአይ ኢንዱስትሪ ጥናት ኢንስቲትዩት የበለጸገው ቴክኖሎጂው 42 የኤአይ ዶክተሮችን ያካተተ ኤጀንት ሆስፒታል ሲሆን 21 ዲፓርትመንቶችን ያቀፈ ነው። ሆስፒታሉ ቅድመ ሆስፒታል ክትትል፣ ሆስፒታልና የድህረ ሆስፒታል ሂደቶችን የሚያጠቃልል ሲሆን የሕክምና ጽሑፎችን መተንተን፣ ምርመራ ማድረግ፣ ምዝገባ ማከናወን፣ ምክርን መስጠት፣ የመድኃኒት ማዘዣ መጻፍ፣ ማገገሚያና ክትትል የማድረግ ተግባራትን ያከናውናል። የኤአይ ኤጀንት ዶክተሮቹ በጥቂት ቀናት ውስጥ ከ10,000 ለሚበልጡ ታካሚዎች ቨርቹዋል ምርመራ አድርገዋል። ይህም ተግባር በሐኪሞች ሲከናወን 2 ዓመታት የሚወስድ ነው ተብሏል። በኤአይ በለጸጉ ዶክተሮች 93.06% ትክክለኛነትንም አሳይተዋል። የኤአይ ወኪሎችን ለውሳኔ ድጋፍ ብቻ ሳይሆን የሕክምና አገልግሎቶችን በመጠን በፍጥነትና በተመጣጣኝ ዋጋ ለማቅረብ በማስቻል የዶክተሮች እጥረትና የሕክምና ተደራሽነትን ለማዳረስ ቁልፍ እርምጃ ነው ሲል ND100 ድረገጽ ዘግቧል። የ92 ዓመቱ ፖል ቢያ የካሜሮን ምርጫ ለ8ኛ ጊዜ አሸነፉ። የወቅቱ ፕሬዝዳንት ምርጫውን 53.66% ድምጽ በማግኘት እንዳሸነፉ ለሕገ መንግስት ጉዳዮች ምክር ቤት የቀረበው ይፋዊ ውጤት አሳይቷል።
የቅርብ ተቀናቃኛቸው ኢሳ ቲቺሮማ ባክሪል በ18 በመቶ ነጥብ ርቀው 35 በመቶ ድምፅ አግኝተዋል። 8ኛ የስልጣን ዘመናቸው የ43 ዓመታት የፕሬዝዳንትነታቸውን ያራዘመ ይሆናል። ሕገ መንግስታዊ ምክር ቤቱ በመጪዎቹ ቀናት የመጨረሻውን ውጤት በይፋ ያረጋግጣል ተብሎ ይጠበቃል። ከኛ ጋር ስለሆኑ እናመሰግናለን።